ሲነቃ ማን መታኝ ማለቱ አይቀርም። ስለዚህ አሁን ተነሳ እንውጣ ከዚህ ቤት እባክህ። ራሴን አደጋ ላይ ጥዬ የመጣሁት እኮ እንዳይገሉ ብዬ ነው። ቆይ እኔ ያልገባኝ ነገር እዚህ ውስጥ መሰቃየቱን ትወደዋለህ እንዴ? እና ይህንን የመሰለ እድል ልታባክን ነው? እንግዲህ አያገባኝም። የታሰርክ መስሎኝ ነበር። ለካ ፈልገ ነበር እዚህ የተቀመጥከው። እኔ እናንተ ድራማ በቅቶኛል፣ ሰልችቶኛል። ስለዚህ ራሴን ማስመለጥ አለብኝ። እስዊት ኤውልሽ ያለ ጊዜው የመጣ ነፃነት መዘዙ ብዙ ነው። ግን ኤውልሽ አንድ ነገር ስሚኝ፣ እነሱን በዚህ አይነት መንገድ ማምለጥ አንችልም። በደንብ ልናስብበትና ልናጤነው ይገባል። እስዊት ተረጋጊ። አንቺ ቆይ የእነሱ ማንነት ስላልገባሽ ነው። በሰላም ገባ። ታዲያ እየፎከረ መጣና እዚሁ ወደቀ። እኔ ምን አደርገዋለሁ? ታማኝ አንተ ሰይጣን ምን አድርገው ነው? ቆይ አላምንህ። ምንድን ነው ያደረግከው? አይ በፍጹም አላምንህም። የሆነ ነገርማ አለ። በል ንገረኝ። ትሰማኛለህ? በዚህ መንገድ ከቀጠለ ህይወትክን ሲኦል ነው ማደርጋት። እዚህ ቤት በሰላም ልትወጣ አታደርገውም። ሬሳ ነው የሚወጣው። ዞራ ምንድን ነው የሆንኩት? ለምንድን ነው የወደቅኩት? እሱ አይደለም ሌላ ሰው ነው የመታኝ። እርግጠኛ ነኝ። በስርዓት ወደ ቤት ገባው፣ ከኋላ መጥቶ ነው የመታኝ። ቆይ አንቺ ነሽ እንዴ የመታሽኝ? እሱ የሚያወራው እውነት ነው? ልመነው? ይህንን ጉዳይ አብረን እናየዋለን። ለማንኛውም ዞር በይልኝ። ቀድሞም አትግደለው እያለች ስትከራከረኝ የነበረችው ቀድማ ልታስወግደኝ ነበር ማለት ነው። ግን እንዴት ታማኝን ላምነው እችላለሁ? አይ ዞራ አይደለችም፣ ሰራተኛዋ ናት። አዎ እሷ ናት ይህንን የምታደርገው። ቆይ ስሚ፣ አንቺ ነሽ የመታሽኝ? ከውጭ ነው የተመታሁት። ከውጭ ደግሞ ያላንቺ ሌላ ሰው ስለሌለ አንቺ ነሽ የመታሽኝ። ይኸውልሽ የምንላቀቅ እንዳይመስልሽ። ለዛሬ መረጃና ማስረጃ ስለሌለኝ አልፈሻለሁ። ለሚቀጥለው ግን አንላቀቅም። እሺ ቲቶ። ሰላም ጤና ይስጥልን ወደ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን እስዊት ክፍል 4 አበይት ትዕይንቶችን ወደ እናንተ የምናደርሳችሁ ይሆናል። ታዲያ እናንተ ውድ ተመልካቾቻችን ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። ታዲያ በዚህ ድራማ የምንመለከተው ጉዳይ ታማኝ የተባለ አንድ ባለጸጋ በቤቱ ባይተዋር አድርገው አስረውትና አግተውት አሁን እያሰቃዩት ህይወቱንም ሲኦል እያረጉት ይገኛሉ። ሁለቱ ጓደኛሞች ማለትም ሁለቱ ጥንዶች ዞራና ቲቶ አሁን ላይ እሱን እስከ ወዲያኛው ድረስ ለማሸኘትና ለማስወገድ እጅግ ቆርጠው ተነስተዋል። ነገር ግን ይህንን ያስቡ እንጂ ለሱ ጠበቃና እንዲሁም ደግሞ መከታ ከፈጣሪ የተላከችለት ይመስል ሲዊት የቤት ሰራተኛዋ እጅግ እሱን በመከታተል ላይ ነገሮችን ሁሉ በማጤንና ከነሱ የሚወረወሩትን የሚወጡትን ቃላቶች እንዲሁም ደግሞ የሚያስቡትን ሁሉ እንዲህ እያዳመጠችና እየተከታተለች እሱን ከዚህ ጭንቀት ውስጥ ለማውጣት የራሷ የምትለውን ጥረት እያደረገች ትገኛለች። ታዲያ ባለፈው ክፍል እንደተመለከትነው ቲቶ ከዞራ ተነስቶ ማለትም እሷን ተደብቆ ታማኝን ሊያጠፋው በደረቅ ሌሊት በቀጥታ ወደ ታማኝ ክፍል ያመራል። ታዲያ ሽጉጡን ይዞ አሁንም ሰው መኖር አለመኖሩን ሁሉም መተኛቱን በተለይ ደግሞ ሰራተኛዋ እስዊት መተኛቷን ካረጋገጠ በኋላ በቀጥታ ወደ ክላሱ እንዲህ ቀስ በማለት ሊገባ ይሞክራል። ታዲያ በቀጥታ ክላሱን በሩን ይከፍትና ወደ ውስጥ ሲገባ ታማኝም እልም ያለ እንቅልፍ ውስጥ ነበር። ታዲያ ሲመለከተው ታማኝ ወንድሜ፣ ጓደኛዬ፣ ምርጥ ጓደኛዬ እንደሆን ካውቃለሁ። ስለዚህ ምናልባትም ይህ መልካምነትህ ወደ መንግስተ ሰማያት ያስገባ ይሆናል። ታዲያ ይህ የዛሬው የመጨረሻ ቀን ይሆናል እያለ ለራሱም ያንጎራጉርና ለራሱም ያጉረመርም ጀምሯል። ታዲያ ሽጉጡን በቀጥታ ወደ ታማኝ ደቅኖ ይህንን ነገር እያወራና እንዲሁም ደግሞ ከራሱ ጋር እየተሟገተ ባለበት ሰዓት ይህንን ሁኔታ በቅርበት ስትከታተል የነበረችው የቤት ሰራተኛ እስዊት አሁን ከመኝታው ወጥቶ ወደ ታማኝ ሲገባ በሩ ሲከፈት የሆነ ድምፅ ስለሰማች በቀጥታ ከመኝታ ክፍሏ ተነስታ ወደ ታማኝ ክፍል ትመራለች። ታዲያ ከፊት ለፊት ያየችውን ማመን ያቃታት የቤት ሰራተኛ እስዊት አሁን ላይ እሱ ሽጉጥ ደቅኖበት ታማኝ ሊገድለው የመጨረሻ እስትንፋሱ እንደቀረው ስትመለከት ከኋላው መጣችና ራሱን በማለት እዛው ደፋችው።
ታዲያ ስዊት ይህንን ማድረጓ እጅግ በጣም ከፍተኛ ወንጀል ቢሆንም ነገር ግን ታማኝን ለጊዜው ቢሆንም ማትረፏ እጅግ ለሷ በጣም ከፍተኛ ደስታን ፈጥሮላታል። አሁን በዚህ ምክንያት ስለመታችው ወድቆ ራሱን ስቷል ቲቶ ማለት ነው። መነሳት ስላልቻለ በሰዓቱ አሁን ላይ ታማኝን ሊገል ነበር እኮ እባክህ ተነስ፣ ከዚህ ቤት እንውጣ። ከዚህ በኋላ ሁለቱም ቲቶም ይሁን ዞራ እየተመካከሩ እየተነጋገሩ አንተን ለማጥፋት እስከ መጨረሻው ድረስ ለመግደል ነው ሀሳባቸው፣ እየተከራከሩ ነበር። ስለዚህ አሁን ይህንን እድል ማባከን የለብንም አሁን ላይ። ስለዚህ አንተም እኔም ከዚህ ቤት መውጣት አለብን ብላ በደረቅ ሌሊት እሱን ታስቸግረዋለች። ነገር ግን ታማኝ በሷ በኩል ይህንን ሀሳብ ሊመለከተውና ሊረዳት አልቻለም። እሱ ያሰበው እዚህ ቤት ሆኖ እስከ መጨረሻው ድረስ ሁለቱንም መጋፈጥና እንዲሁም ደግሞ እስከ መጨረሻው ድረስ መታገል ዓላማውና ሀሳቡ አድርጎ ይዞታል። ስለዚህ በዚህ ደረቅ ሌሊት የት ነው የምንሄደው? እባክሽን አሁን አንቺም ውጭና ወደ ክላስሽ ግቢ፣ እኔም ዝም ብዬ ልተኛ፣ ዋላ ሲነሳ ራሱ ወደ ክላሱ ይመለሳል ይላታል። ታዲያ በጉዳዩ እጅግ ግራ የተጋባችው የቤት ሰራተኛ ስዊት ቆይ አንተ እዚህ ቤት የተቀመጥከው ሆን ብለህ ነው እንዴ? ማለቴ እዚህ ቤት መሰቃየቱን ፈልገው ነው እንዴ? ስትል እጅግ ቆጣ ብላ ትናገረዋለች። ምክንያቱም እዚህ ከቆየህ ያንተ ህይወት አደጋ ላይ እንደወደቀ፣ በተለይ ደግሞ አሁንም ሲነሳ ማን መታኝ ማለቱ ስለማይቀር የኔም ሊጋለጥ ይችላል። ስለዚህ ሁለታችንም አደጋ ላይ ነን በማለት እሷንም ልታስወጣ ብትሞክርም እሱ ግን እሺ ሊላትም አልቻለም። ታዲያ ታማኝም ከእሷ ሀሳብ ሳይስማማ ይኸውልሽ ስዊት እኔ የምነግርሽ እነዚህን ሰዎች በየትም በኩል ልናመልጣቸው አንችልም። ያ ማለት ደግሞ የነገሩን ክብደት ያሳያል ማለት ነው። በአንድም በሌላም መንገድ ከተከራከሩና እጅግ አለመግባባት በኋላ ተስማምተው ሁለታቸውም ከዚህ ቤት ለመውጣት ይወስናሉ። ልክ ከክላሱ እንደወጡ ማለትም ቆይ ገንዘብ ይዘሻል? ቆይ እንዴት ነው ከዚህ ቤት ወጥተን አሁን በዚህ ደረቅ ሌሊት የት ነው የምንወርቀው? በማለት ታማኝ ሌላውን ጥያቄ ይጠይቃታል። አሁን ይሄ የገንዘብ ጉዳይ ወይም ደግሞ ያለመውደቂያ ጉዳይ አይደለም። ከዚህ ቤት ነፍሳችንን ማትረፍ አለብን። ስለዚህ አሁኑኑ መውጣትና እንዲሁም ደግሞ የሆነ መጠለያ እንኳ ልናጣ አንችልም በማለት ሀሳብ ስታቀርብ ከመቅጽበት ግን ዞራ ከመኝቷ ተነስታ ቲቶዬ እያለች በቀጥታ ወደ እነሱ ታመራለች። ታዲያ የዞራን ድምፅ የሰሙት ታማኝና ስዊት አሁን ግቢ፣ በቃ ሁሉ ነገር ተበለሻሽቷል፣ እኔም ወደ ክላስ ልግባና በቃ ሁሉንም ነገር መጋፈጥ አለብን ይላታል። ታዲያ ዞራ በቀጥታ ወደ ታማኝ ክፍል ስትገባ ቲቶ እዛው በአፍጢም ብራው ተደፍቶ ታየዋለች። ታዲያ ይህንን ጉዳይ አይታማመን ያቃታት እጅግ በጣም ደንግጣ በጣሙን ተርበትብታ ቆይ ምን አድርገው ነው አንተ? ቆይ ምንድን ነው የማየው ነገር? እውነት ነው አንተ ምን አድርገው ነው? በማለት እጅግ በጣም ተቆጥታ በጣሙን ተበሳጭታ ታማኝ ላይ ስጮህበት፣ ታማኝ ግን ጉዳዩን ቀለል አድርጎ ምንም እንዳልተፈጠረ ምንም አዲስ ነገር እንደሌለ በማሰብ ዝም ብሎ ገባ። ቀስ እያለ ከገባ በኋላ እየፎከረም ገባ። እዚህ መጣ፣ ወደቀ፣ ራሱን ስቶ ይመስለኛል በማለትም ይመልስላታል። ነገሩን ወደ እሷ በማዞር ይልቅ አንቺ ነሽ በመልካም ጤንነት ያለሽው፣ አንቺ ጋር ላይ ያደረው እንዴ? ምን አድርገሽው ነው ወደዚህ መጥቶ እዚህ ምንም ሳላደርገው መጥቶ የወደቀው? ስለዚህ አንቺ የሆነ ነገር ብታደርጊው ነው በማለት ታማኝ ነገሩን ሁሉ ወደ ዞራ ያዞረዋል። ታዲያ በዚህ እጅግ ግራ የተጋባችው ዞራ ወዲያውኑ ቲቶዬ ምን ሆንክ ብላ ከወደቀበት ስታነሳው እሱም ከሰመመን ይነቃና ቆይ ምን ሆኜ ነው? ምን አድርጋችሁኝ ነው? አይ ታማኝ አይደለም፣ እሱ ከፊት ለፊቴ ነበር። ነገር ግን ከወደ ኋላዬ የሆነ ሰው መጥቶኛል። እውነት ታማኝ እንደሚለው አንቺ ነሽ እንዲህ የመታሽኝ? በማለት ነገሩን ሁሉ ወደ ዙራ ሲያዞረው እሷ እጅግ ተርበተበተች፣ በጣም ተንቀጠቀጠች። አይ እኔ እኮ ከእንቅልፌ ስነቃ አጠገቤ ሳጣህ ወዲያውኑ ዝጠራህም አልሰማኛል። ስለዚህ በቀጥታ እዚህ ስመጣ እዚህ ወድቀህ አገኘሁት። እኔማ ላደርግ አልችልም በማለት የመንተፍረቷን ቃሏን ትሰጣለች። ታዲያ በዚህ እጅግ የተበሳጨውና በጣም የተናደደው ቲቶ ከዛ ይወጣና በቀጥታ እሷ ናት፣ አይ እውነት ታማኝ እንደሚለውማ ዞራ አይደለችም ሰራተኛዋ ናት በማለት በቀጥታ ወደ ሰራተኛዋ ወደ ስዊት ክላስ ይገባል። በዛን ሰዓት ስዊት እልም ያለ እንቅልፍ ውስጥ ናት፣ አትለማም አሰማም ነበር። ነገር ግን ጉዳዩን ለመደባበቅና ለመሸፋፈን እየሞከረች እንጂ ሁሉን ነገር እየሰማችና እያዳመጠች ነበር። ታዲያ ሂዶ ቆይ አንቺ ተነሽ
አንቺ ነሽ አይደል የመታሽኝ በማለት እጅግ በተቆጣና በጣሙኑ በጩኸት እንዲህ ሲል ይናገራታል። እሷም ብድግ አለችና ኧረ ጋሼ ምን ሆነው ነው? እኔ የተኛውበትን እንኳ አላቅም እንኳን ሰውን ልመታ በማለት ለነገሩ አዲስና እንግዳ እንደሆነች ትመልስለታለች። ይኸውልሽ ለዛሬ ምንም ማስረጃ ስለሌለኝ አልፈሻለሁ፣ ለሚቀጥለው ግን የምንላቀቅ እንዳይመስልሽ በማለት ከዛም በኋላ በቃ አሁን ተኚ ቆንጅት፣ ሌላውን ነገር ሌላ ጊዜ እንነጋገርበታለን። ይህንም በመመለስ ከእሷ ክላስ ይወጣል። በነገሩ እጅግ ባይግባቡና እንዲሁም ግራ ቢጋቡም ኖራና ቲቶ ወደ ክላሳቸው ወደ ሁለታቸውም ተመልሰው ይተኛሉ። ታዲያ በዚህ መካከል ማን ነው ያደረገው፣ ማንስ እንዲህ ሊያደርግ ይችላል እያሉ ሲጨቃጨቁና ሲነታረኩ ከቆዩ በኋላ በቃ አሁን አረፍን በል፣ አሁን ሌሊት ነው፣ ሲነጋ ስለ ሁሉም እንነጋገራለን ይላሉ። አሁን የመጨረሻ የሚለውን ጥያቄ ለዞራ ያቀርብላታል። አሁን ይህንን ሰውዬ እስከ ወዲያኛው ድረስ መሸኘት አለብን፣ በቃ እንግደለው በማለትም ለዞራ ሲጠይቃት፣ እሷ ግን አይ እሱማ ሊሆን አይችልም፣ ከአንዴም ሁለቴ ነግሬያለሁ እኮ እሱ ከሞተ የመጀመሪያ ተጠያቂዋ እኔ የድሮ ባለቤቱ ስለሆንኩ እኔ ነኝ። ስለዚህ ወደ እስር ቤት ስለምወርድ ጉዳዩ ሁሉ እናበለሸሸዋለን። ስለዚህ የተወሰነ ጊዜ መግዛት አለበት ትለዋለች። ነገሩን ወደ ሌላ ጉዳይ ያዞረው ቲቶ ግን አሃ ለካ አይሞት የምትይው እኔ ልትገልኝ ፈልገሽ ነው በማለት እሷን እጅግ ሊያሳብዳት ደርሷል። እንደዛ ካሰብክ የፈለግከውን ነገር ማድረግ ትችላለህ፣ በቃ እኔ በነገሩ ተስማምቻለሁ፣ አንተ የፈለግከውን አንተ ይሆናል የምትለውን ነገር አድርግ በማለት እጅግ ተርበትብታ በጣምኑ እንዲህ ተንቀጥቅጣ ያልወሰነችበትን ያላመነችበትን ሀሳብ ተስማምታ ትነግረዋለች። ታዲያ ወዲያውኑ መተኛቷን ተከትሎ እሱ ከክላሱ ይወጣና ወደ ሰራተኛዋ ያመራል። ቲቶ ዋናው ዓላማው በሰራተኛዋ ውበት እጅግ ተማርኮ እሷን ሊጠቀማት ይፈልጋል። ታዲያ እሷ ጋር ሄድና አንቺ ተነሽ፣ አንቺ ነሽ አይደል የመታሽኝ በማለት የቀደመውን ነገር እንደ አዲስ ማስነሳት ይጀምራል። ታዲያ በማስቀጠልም አሁን ወደ ክላስሽ ሂጂ፣ ምን እያደረግሽ ነው? እዚህ ኩሽና ምን እየሰራሽ ነው? ተደብቀሽ እያዳመጥሽን ነበር እንዴ በማለት ሌላኛውን ጥያቄ ሲያቀርብላት፣ አረ ይቅር በለው ትጋሽ፣ አረ እኔ አላዳምጥም፣ ውሃ ልጠጣ መጥቼ ነው በማለት ስትመልስለት፣ በቃ አሁን ባለቤት ተኝታለች፣ ስለዚህ ወደ ክላስሽ እንሄድና አሪፍ ጊዜ እናሳልፋለን ይላታል። እሷም በነገሩ እጅግ ተደናግጣ በጣሙኑ ተደናብራ ምን አሉ ጋሽ? አይ ይሄማ ሊሆን አይችልም በማለት ትመልስለታለች። እናንተ ሰራተኞች ስትባሉ እኮ ሲያዟችሁ እንጂ ሲለምኗችሁ እሺ አትሉም በማለት ቃላቶችን አሁንም መሰንዘር ይሞክራል። ይኸውልህ ጋሽ አንተ የስራዬ ኃላፊ እንጂ የገላይ ተቆጣጣሪ አይደለም። ስለዚህ እኔ ርካሽ ተልካሻ ሰው አይደለሁም። በዚህ ጉዳይ አንዴና መጨረሻ ጊዜ ነው የምናገረው፣ እንዳይደርሱብኝ ስትለው ግን እዚህ የቀጠርኩሽ እኮ ሁሉንም ነገር እንድታደርግልኝ ነው ብሎ ሰውነቷን ወደ እሷ ሲጠጋት እሷም እጅግ በጣም ተናዳና ተርበትብታ በቴስታ እዛው ላይ ደፋቸው። ታዲያ አሁን ላይ በጣሙኑ ሰላም የነሳት ዞራ ከመኝታዋ ተነስታ ምን እንደሚያደርገው ይገለው ወይስ ደግሞ ምን ያደርገው በማለት እየተንቀጠቀጠች እየተርበተበተች በቀጥታ ከመኝታ ክላሷ ትወጣና ወደ ታማኝ ታመራለች። ነገር ግን ታማኝ ባለፈው ቲቶ ሊገል ይዞ የመጣውን ሽጉጥ ደብቆት ነበረና ከዛ ወጣና በቀጥታ እሷ ላይ ደቀነባት። ታዲያ እሷን በጣም ተደናግጣ ተደናብራ ታማኝዬ፣ የኔ ውድ ባል፣ የኔ ፍቅር፣ የኔ ባለቤት፣ የድሮ ባሌ አታደርገውም እባክህን፣ ይሄ ነገር ካፉ ጥሩ አይወጣውም፣ እባክህን ተረጋጋ፣ ይህንን ከመወሰን በፊት እባክህን አስብ በማለትም እጅ ወደ ላይ ብላ አሁን ላይ የመጨረሻ እስትንፋሷ ላይ የደረሰች ትመስላለች። ታዲያ በዚህ ሁኔታ ታማኝም ዞራን እያስለፈለፋትና እያስቀባጠራት ከክላሱ ያስወጣና ልክ ሳሎን ላይ እንዳሉ ከኋላ በቀጥታ ቲቶም ከተመታበት ተነስቶ ወደ እሷ ያመራል። ሲመጣ እሱንም ልክ ና አንተ በማለት እጅግ በጣሙኑ በሚያስፈራና በጣሙኑ ለማመን በሚከብድ መልኩ ሽጉጡን ደቅኖ ናዚ ተሰለፍ በማለት በሰደፍ እዛው ይደፋዋል። ከአንድም ሁለቴ እያስቀባጠራቸው እንዲህ እያርበተበታቸው ባለበት ሁኔታ የሆነ በተወሰነ ደቂቃ ዘወር ሲል ግን ቲቶ ከእጁ ወዲያውኑ ሽጉጡን ይቀማዋል። ታዲያ በተቃራኒው ቲቶ አሁን ላይ ታማኝ ሊገለው እጅግ ወዲያውኑ በጣሙኑ ጨክኖ ሽጉጡን ወደሱ ይደቅንበታል። ታዲያ ከመቅጽበት ከየት መጣች ከየት ወረደች ሳይባል ለሱ የተፈጠረችው ጠበቃ እስከሚመስል ድረስ ሰራተኛዋ ስዊት ከኋላ መታ ቲቶን
እዛው ላይ ደፋችሁ። አሁን ላይ የታማኝ ነፍስ አሁንም ተርፋለች። እዚህ ቤት የቆይታው ጊዜ በሚቀጥለው የሚወሰን ይሆናል። አሁን ይህንን ጉዳይ ይህንን ሀሳብ እየተመለከተ እዚህ የሚቀጥል አይመስለኝም። ውድ የቻናላችን ተከታታዮች